ህይወት 5 ኳሶችን የምትጫወትባት ጨዋታ እንደሆነች አስብ። ኳሶቹ ደግሞ ስራ፣ ቤተሰብ፣ ጤና፣ ጓደኞችና ታማኝነት ይባላሉ። ሁሉንም በአየር ላይ አድርጋቸው ትጫወትባቸዋለህ። ግን አንድ ቀን ስራ የጎማ ኳስ መሆኑን በመጨረሻ ትረዳለህ። ከጣልከው ነጥሮ ይመለሳል ማለት ነው። ሌሎቹ 4 ኳሶች ደግሞ ቤተሰብ፣ ጤና፣ ጓደኞችና ታማኝነት ናቸው። እነሱ ደግሞ ከመስታወት የተሰሩ ናቸው። ከነዚህ ውስጥ አንዱን ብትጥል በማይመለስ ሁኔታ ይሰባበራል። ምንድነው ሐሳቡን ያገኙት ከጋሪ ኬለር ዘ ዋን ቲንግ ወይም ደግሞ አንድ ነገር ከሚለው መጽሐፍ ነው። ሐሳቡ የጄምስ ፓተርሰን ነው። እንግዲህ በህይወታችን ቅድሚያ የምንሰጣቸው ነገሮች በግልና በሙያዊ ሚዛን ተግባራችን ውስጥ ምን እንደሚሆኑ በጥበብ አጉልቶ ለማሳየት የተጠቀመው ሐሳብ ነው ማለት ነው። ለምንድነው ቅድሚያ የምንሰጠው በህይወታችን የሚለው? እንግዲህ ሁሌም ለቤተሰብ ቅድሚያ መስጠት አለብን። ከቤተሰብ በላይ ምንም ነገር የለም። ሌላው ደግሞ ለጤና ነው ቅድሚያ መስጠት ያለብን። እንግዲህ እኛ ስንኖር ነው ምንም ነገር የሚኖረን። እንዲሁም ምን ይባላል? ሰውነትህ ነገ እንዲደግፍህ አንተ ዛሬ ሰውነትህን ደግፈው ይባላል። ጓደኛም እንዲሁም ታማኝነትን ከብርጭቆ እንደተሰሩ ኳሶች ናቸው ይላል። አንዴ ከተጣሉ አይነሱም፣ ይሰባበራሉ ነው የሚለው። ዛሬ ሳነብ ያገኘሁትን ነው ሼር ያደረኳችሁ። ሁሌ የምናስታውስ በተሸነፍን ጊዜ የምናስበው ለማሸነፍ ምን ያክል ጊዜ እንደሚወስድብን ይወስነዋል።